ሰላም ሰላም ሰላም፣ እንዴት ናችሁ? እስቲ ገባ በሉ ክርስቲያኖች። ስላሴ አንድ አምላክ የምንልበት ምክንያት ምንድን ነው? በስልጣን በአገዛዝ በባህሪ በህልውና አንድ አምላክ የሆኑት በምን ምክንያት ነው? ይህን ምክንያት አለማወቅ ነው አንዱ ራሱ ስላሴን እንዳናውቅ ያደረገው። ምሕረት ሶስት አምላኮች ያልከውን አጥፋው። እስቲ እንዳጠፋው እስቲ አሳመነኝ፣ ግባና አሳመነኝ እስቲ። ይህን እኮ ስላላወቅን ነው ሶስቱን አምላኮች የምንክደው። ክርስትናውንም መካድ የመጣው ሶስቱን አምላኮች በትክክል አለማወቅ ነው የምልህ። ምሕረቱ ተስፋዬ፣ ሶስቱ አምላኮች አንድ አምላክ የሆኑት አንድ አእምሮ፣ አንድ ቃል፣ አንድ ህይወት ስላላቸው ነው። መሰረታዊ ትምህርቱ ይሄ ነው። እያንዳንዳቸው አምላክ ናቸው። እሱን ከካድክ አምላክ መሆናቸው እያልክ ሶስት አምላክ አንድ የሚለው አማርኛ ማደናቆር ነው ለኔ። ገባ? ስለዚህ አላደናቆርም። ስለዚህ ሲቀጥል ቤተክርስቲያኗም ሶስት አምላኮች የሉም ለማለት ሳይሆን ሶስቱ አምላኮች አንድ አምላክ ናቸው ለማለት ነው። ሶስት አምላክ አንልም ያለችው እንጂ ሶስት አምላኮች የሉም ያለች አይደል። ሶስት አምላኮች መኖሩን አምላክ ነው ልጁም አምላክ ነው ብለው ሁለት አካል አለው። አካል የሌላቸው ነገር አይደሉም። እነዚህ አካል አላቸው፣ አምላክ ናቸው። የአምላክነት ስልጣን አላቸው ሁሉም ሶስቱም። ስለዚህ አምላኮች ናቸው፣ ግን አንድ አምላክም ናቸው። ለምን? በአንድ ልብ መካሪ፣ በአንድ ቃል ተናጋሪ፣ በአንድ ህይወት ነዋሪ። አንድ አምላክ የተባሉበት ምክንያት እኮ አለማወቅ ነው። እንደዚህ ጋር ሶስት አምላኮች ሲባል የምትደነግጠው ሶስቱ አምላኮች አንድ አምላክ የተባሉት ሶስት አእምሮ የላቸውም። በሶስት አካል ውስጥ አንድ የአምላክ ልብ ነው ያለው። ለዛ ነው አንድ አምላክ የምንለው። በስልጣን በአገዛዝ በባህሪ በህልውና አንድ አምላክ የምትለው ራሱ ምክንያት አለው። እሱን ምክንያት ስላላወቅ ሊደንቅህ ይችላል። የሶስት አምላኮች የሚለው ሊደንቅህ ይችላል። አይደነቅም። እውነተኛ ይልሃል። ሰላም ነሽ ቤተልሔም? እንዴት ነህ ቤተልሔም? እንዴት ነሽ? እግዚአብሔር ይመስገን። ስዕሉን አምነህበት ነው የለጠፍከው ወይስ ሳታምንበት ነው? ካመንክበት ሊገርመኝ ነው። የተማረ ሰው እግዚአብሔር ሶስት ፂም ያለው ሽማግሌ ነው ሶስት ነው ብሎ ካመነ አንድም ሶስትም ነው ካለ ይገርመኛል። አይግረምሽ እንጂ አሁን አንቺ እኮ በክርስትናው እያለሽ በትክክል ይሄን ተምረሽ ቢሆን ኖሮ ምን how do you know first of all ምንድነው የምትማረው እንዴ? ስዕል አታምልክ እያለህ እንዳለ ስዕል ምንድነው? አስርቱ ትእዛዛት ውስጥ ያለውን ነገር እየደመሰሳችሁ አንደኛ፣ ሁለተኛ አንተ የዴታ አናሊቲክስ እና አንድን መጽሐፍ አርጊመንት ጀጅ የማድረግ ስኪል ኖሮ የተማርክ ሰው ከሆንክ እንዴት ነው ይሄ? እኮ ሲምፕል ነገር ነው ለአንተ። ገባ አይደለም? እሺ እውነተኛው ምን እንወያይ? ምን እንደሆነ ታውቂያለሽ? አሁን እኔ እንዳልሽው ብዙ ሰው ስላሴን በትክክል ሳያቅ ነው የሚያመልከው። እኔ ደግሞ በትክክል አውቄው ነው ማመልከው። ስላሴ ለምን ባይብል ላይ የለም ታዲያ? ካወቅከው ለምን ነው ባይብል ላይ የሌለው? አለ 80 ላይ እኮ አለ። አይ እኔ ስለ 80 አይደለም። ስላሴ የሚለው ቃል በቅርብ ከጨመሩበት ነው እንጂ እኔ ሳነብ ስላሴ የዛሬ 8 ዓመት የቅርቡ ላይማ አስወጡት እንደውም እኮ በቃ አይቻ የለም። ሆነስትሊ የለም ማለት የቅርቡ የ2000 ላይ አስወጡት። የ1981 ላይ ግን አለ። ቆይ መጀመሪያ ግን አልነበረም። የመጀመሪያው ነው እንጂ ያለው ያው የ2000 እኮ ነው። ለምን አስወጡት ታዲያ? ትክክል ከሆነ መኖር ከነበረ መናፍቃን ገቧ ቤተክርስቲያን ውስጥ። ኦኬ፣ ስለዚህ ሃይማኖትና አምላክ በመናፍቃን የተወሰነ ነው ማለት ነው። መናፍቃን እየገቡ ያምሱታል እኮ። ኦኬ፣ ለምንድን ነው በኒቂያ ጉባኤ ታዲያ የሰረጸውን ሐሳብ በቆስጠንጢኖስ እና በኒቂያ የሰረጸውን ሐሳብ ታዲያ እንዴት ነው እሱ? እንዴት ታየዋለህ? አሁን እኮ ይኸውልሽ አንድ ነገር ልንገርሽ።
ግዳት ስላሴ የሚል ቃል አትፈልጊ። ስላሴ ማለት እኮ ሶስቱ ማለት ነው። በቃ እኮ ሶስቱ የሚል ግን ፊደሉ ላይ ሳይሆን ፎከስ ማድረግ ያለብሽ እነዚህ ሶስቱ አብ፣ ወልድ፣ መንፈስ ቅዱስ የሚባሉት ባይብሉ ላይ አሉ። አይ ወልድ እኔ ወልድ እዛ ላይ ያለው ወልድ ልጅ ሲባል እሱ ብቻ ልጅ እንዳልተባለ በጣም ብዙ ልጅ የተባሉ እንዳሉ፣ ዳዊት ነው የመጀመሪያ ልጅ ነው። ዛሬ ወለድኩ ካለ እግዚአብሔር ዳዊት ነው የመጀመሪያ ልጅ። ገባ? እሱንም ተወውና ኢየሱስ ነብይ ነው። አንድን አምላክ ሊያስተምር ነው የመጣው አይደል? ነው አይደለም? ኢየሱስ ምን ሊያስተምር ነው የመጣው? ቆይ እስቲ አንድ ጥያቄ ልጠይቅ። እንዴ ኢየሱስ ያደረገውን አላስተዋልሽም? አይ ስለራሱ ሊያስተምር ነው የመጣው። ስለ አብ እየመሰከረ ስለ ምስክርነቱ ምን አገባኝ? ምን ሊያስተምር ነው የመጣው ነው ያልኩ። ኢየሱስ ምንድን ነው የመጣበት? ሊያስተምር የመጣው አስተማራቸው የሚለው ማቴዎስ ወንጌል ላይ እንዳለ አስተማራቸው፣ ፕሪች አረገ፣ ሰበካቸው የሚለው ስለማን ነው እኮ? አየሽ፣ አብን አስተዋወቀን። ለምንድን ነው የሚያስተዋውቃቸው? አብን ያውቁት ነበር እኮ። ምንድን ነው የሚያስተዋውቃቸው? አዲስ ነገር አያውቁትም እንጂ እንዴ። ኧረ በለው። ይኸውልሽ ላንብብልሽ። ቆይ አሁን መጀመሪያ ማቴዎስ 22 ቁጥር 41 ነው። የሚገርም ቃል ነው። ስሚው። እኔ ራሱ ክርስቶስ የሚባለውን አይሁድ ምን ብለው እንደሚቀበሉት ያወቅኩት በዚህ ጥቅስ ነው። እስካሁን በቅጡም አይገባኝም ነበር አይሁዶች የሚጠብቁት። ግን አንድ አይሁዳዊ ከዳዊት የሚወለድ ልጅ ነው ብሎ ሲል ሰምቼዋለሁ። እንዴት እንደዛ ሊሉ ቻሉ ብዬ ራሱ ደንቆኛል። እና ይህንን ነገር ራሱ ጌታ ይጠይቃቸዋል። ፈሪሳውያን ተሰብስበው ሳለ አለ ኢየሱስ ማቴዎስ 22 ቁጥር 41 ላይ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው። ከዛ የዳዊት ልጅ ነው አሉት ይላል። እርሱም እንኪያስ ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ ሲል እንዴት በመንፈስ ጌታ ብሎ ይጠራዋል? ዳዊትስ ጌታ ብሎ ከጠራው እንዴት ልጁ ይሆናል ብሎ ጠየቃቸው። አንድ ቃል እንኳን ይመልሱልህ ዘንድ የተቻለው የለም። ከዚያን ቀን ጀምሮ ወደፊት ማንም ይጠይቀው አልደፈረም። ገባሽ? አሁን አይሁዶቹ ራሳቸው አዳኙ ለነሱ ማን ነው? ከዳዊት የሚወለድ ተራ ሰው ነው፣ እናት አባት ያለው። ስለዚህ ተራ ሰው እንደ ነብይ ነው። በቃ አዳኙ ለነሱ ነብይ ነው። ሚስጥሩ ግን ምንድነው? ራሱ አምላክ ነው ሰው የሚሆነው ነው እያለ ያለው ጌታ ጌታዬን በቀኝ ተቀመጥ ያለውም ዳዊት ያንኑ አምላክን ነው። ከአብ ጋር የነበረውን አምላክ የተባለው ወልድን ነው። አንተ ልጄ ነህ ዛሬ ወለድኩም ያለው ዳዊት ያንን ኢየሱስ ወልድን ነው። አልገባቸውም። ማቴዎስ 9:27 ላይ እኮ ጂሰስ ከዛው እየተጓዘ ሳለ ሁለት ዕውሮች መጡና ምህረት አድርግልን የዳዊት ልጅ እኮ ብለውታል። አዎ ኦኬ። ስለዚህ እኮ የስጋ ዘሩ ብቻ ነው አይታየ። በምን አወቅ? እዚህ ጋር የስጋ እንደሆነ እዛ ጋር መለኮታዊ እንደሆነ። ስለዚህ እንዴት ለኢየሱስ ነው አልከው? ትንቢትም ነው እንጂ እንዴ ዳዊት እኮ ነብይ ነው። በእናንተም ራሱ እኮ ማስረጃ ትንቢት ነው። አሁን ዕብራውያን ላይ ራሱ አንተ ልጄ ነህ ዛሬ ወለድኩ የሚለውን ለክርስቶስ እንደሆነ ይናገራል። ዕብራውያን 1 በጣም የሚገርም እንትን ነው። የዕብራውያን ላምጣልሽ ስለ ክርስቶስ የተነገረ መሆኑ ይኸውልሽ ዕብራውያን 1 ቁጥር 5 ላይ ከመላእክትስ ይላል፣ ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባት ሆነዋለሁ እርሱ ልጅ ይሆነኛል ያለው ከቶ ለማን ነው? ደግሞስ በኩርን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉም ለእርሱ ይሰግዳሉ ይላል። ስለ መላእክቱ መናፍስት አገልጋዮችም የእሳት ነበልባል የሚያደርግ ይላል። አሁን አንተ ልጄ ነህ ያለው ስለ ልጁ ነው ብሎ ራሱ ጳውሎስ ዕብራውያን ላይ ደግሞ እንትኑ ጳውሎስ ጳውሎስ ማለት እኮ ኢየሱስን ሊገል ሲያሳድድ የነበረ እስጢፋኖስ ሲገደል የነበረ ግለሰብ እኮ ነው። ክሌም ስላረገ ማንም ምስክር የለውም። እሱ ኢየሱስ ተገለጠልኝ፣ እንትን ቃል ተሰጠኝ፣ ሐዋርያ ተደረግኩ። ሐዋርያ መጀመሪያ እኛ 12 ሐዋርያ ነው የምናውቀው።
ከ12 ሐዋርያ ውጭ እኔ ሌላ ሐዋርያ አላውቅም። ስለዚህ አሁን ማቴዎስንም እኮ አልተቀበልሽም እኮ ማቴዎስን ሳመጣልሽ ማቴዎስንም አላመንሽም። ኖ ማቴዎስን እሺ እንቀበለው፣ ግን ጳውሎስ ክሌም አረገ። ያን ክሌሙን በምን ተቀበልከው? በምን አመንከው? አሁን ጳውሎስ ይኸውልሽ፣ ጳውሎስን የተቀበልነው እኮ ክርስቶስ ራሱ ይኸውልሽ ሲረግጠው፣ ጳውሎስ ኢየሱስን ሲረግጠው ለምን ትረግጠኛለህ መመለስ ላይ ቀር ብሎታል ክርስቶስ። አታውቅም እኮ ከጳውሎስ ውጪ ማን ማስረጃ አለህ? ጳውሎስን እንዴት አመንከው? ኢየሱስን የሚያሳድድ የነበረ አንድን ግለሰብ እንዴ? አንቺ ቁርአንን እንደምታምኚው እኔ ባይብሉን አምነዋለሁ። ባይብሉ የሚነግረኝ አምነዋለሁ። እኔ እኮ በእምነት የምኖር ሰው ነኝ እንጂ በማየት ተነገረ ካመንክማ በዚህ ስዕል እኮ አታምንም ነበረ። ሂፖክሪት መሆንህን የምታውቀው እኮ ባይብል ሌላ፣ ፊት ለፊት የለጠፍከው ሌላ። አንድ ልብ አንድ ቃል አንድ እስትንፋስ የሚል ኖ አንድ እስትንፋስ አንድ ልብ አንድ ቃል ምናምን የሚል አንድም ትምህርት የለም። ኦኬ አሁን ይሄኛው ትንታኔ የመጣው ይኸውልሽ፣ እኛ ኦርቶዶክሳውያን የእግዚአብሔር ቅዱሳን ሐዋርያት ብቻ ናቸው ብለን እንደ ጴንጤ ቁጭ ያልን ሰዎች አለን። ጴንጤዎች ታውቂያለሽ፣ እኔ ጴንጤ ከሐዋርያት ውጪ የእግዚአብሔር ሰው የለም ብለው ነው የሚያምኑት። ሙስሊሞችም ከመሐመድ ውጪ የለም ነው የሚሉት። እኛ ግን ማለት ከሐዋርያት በኋላ የእግዚአብሔር ሰዎች ሐዋርያትን የሚበልጡ እንደሚመጡ ኢየሱስ ነግሮናል። ስለዚህ እነሱ የበለጠ እያብራሩልን መጡ። ከዛ አብ ልብ መሆኑን በእርግጠኛ ሆነን እየተናገር ነው። ከሐዋርያት በኋላ የመጡ ከሐዋርያት የሚበልጡ ቅዱሳን ስላስተማሩ ነው። ገባሽ? አይ እንዴት ይገባኛል? ለምን ይገባኛል? ይሄ እኮ የማይገባ ነገር እኮ ነው። እኔ እነሱንም አይገባ። አሁን የእግዚአብሔር ጻድቃን የእግዚአብሔር ሰዎች የተገደበ ነው ብለሽ ካሰብሽ እኮ በቃ እኮ ምንም እኮ የጽድቅ ስራ አያስፈልግም ማለት ነው። አንድ ሰው እኮ የሚከብረው ታላቅ ክብር የሚያገኘው በሰራው ጽድቅ ብዛትና ትልቅነት ነው እንጂ ዝም ብሎ የሆነ አገልጋይ ስለተባለ ምናምን ብቻ እኮ አይደለም። ጽድቁ ነው ዋናው ከፍተኛውን ቦታ የሚያስቀምጠው። ለምሳሌ አሁን 12 ክንፍ ያወጡ አሉ። አቡነ ዘርዓ ብሩክ ብቲ፣ ክርስቶስ ሰምራ ብቲ ማስረጃ 12 ክንፍ ያላቸው ናቸው። እነዚህ እናትህ ተረት ኢትዮጵያ ውስጥ ብቻ ነው ያለው። ምንድነው የምታወራው? ለአንቺ ነው ተረት። ይኸውልሽ መጽሐፍ ቅዱስም እኮ ለአንቺ ተረት ነው። አሁን ለእኛ ግን በማስረጃ የተረጋገጠ ስለሆነ እነዚህ እንደ መጽሐፍ ቅዱስ ነው የምንቀበላቸው። በቃ እዛ ጋር ነው የእናንተ እኮ ችግራችን እኮ እሱ ነው። ማስረጃ የምትለው እኮ ምንም ማስረጃ የለም። ኢትዮጵያ የተለየ ባይብሉ ራሱ ማስረጃ ነው። ቅዱሳን የሚፈልጉበት በባይብሉ ራሱ በቂያችን ነው መወያየት እንችላለን። አሁን አንቺ ባይብሉን ራሱ እኮ ጳውሎስን አልቀበልም እያልሽ አልቀበልም። እንዴት ይቀበላል? ባይብሉን የታለ ተቀበል? ከኦልድ ቴስትመንት እየኮረጀ በጠቅላላ አምጥቶ ደግሞ ለምንድን ነው የምቀበለው? ቤቴል እኔ እንትን ቅድም አንስቶ የነበረው ፕሮቴስታንት ወይም ደግሞ መናፍቅ ናቸው ስላሴ የሚለውን ከመጽሐፍ ቅዱስ ውስጥ የቀነሱ እያለ ነበረና በእናንተ መጽሐፍ ላይ መናፍቅ መጽሐፍ የመቀነስ መብት ከየት አመጡ? እስቲ እሱን ንገረን እስቲ። መናፍቅ የሚባለው እኮ ግዴታ ፕሮቴስታንት ምናምን ብቻ አይደለም እኮ ብራዘር። ቤተክርስቲያን ውስጥ ሆኖ የምንፍቅና ስራ የሚሰራ ቄስም ቢሆን መናፍቅ ነው የሚባለው። አሁን ኦርቶዶክስ ቤተክርስቲያን በራሷ ሊቃውንት ታተመ መጽሐፍ የላትም እኮ። እንደዛ ነው እየተባለ ያለው። አሁን ይሄ 80 አሐዱ የ2000 እትም በቤተክርስቲያኗ ፈቃድ እንደውም በአቡነ ማቲያስ ዘመን ነው የታተበው ይባላል። አሁን በትክክል እንደዛ ከሆነ ያንን የፈቀዱትም የተረጎሙትም መናፍቃኖች ናቸው። ስለዚህ ኦርቶዶክስ ሊሆን ይችላል። ስለዚህ ኦርቶዶክስ ቤተክርስቲያን መጽሐፍ የላትም እያልከና ይሄ 2000 እትም አሁን የመናፍቅ ነው። በቃ የ1981 ነው ትክክለኛው እንጂ የ2000 የመናፍቃን ነው። አንዴ ሰው ላውራና እመለሳለሁ። ቀጥሉ እስከዚህ። እሺ ነጃት
ነጃት ሰላም ብያለሁ። ኤቪ 8 ሰላም ብያለሁ። ስለ ኢስላም እኮ ማውራት አልችልም። ቁጭ ብለህ ቁርአን አንብበህ የነቢያችን ሰለላሁ ዐለይሂ ወሰለም ሲራ የህይወት ታሪክ ካላነበበ አንድ ሰው ስለ እስልምና ቁርአን ብቻ አንብቤ ያለው ብሎ ማውራትም መከራከርም አይችልም። ገባህ? እኮ አሁን እስልምና ይኸውልሽ ለማመን ቀላሉ ሃይማኖት እስልምና ነው። ምክንያቱም አላህ አንድ ነው፣ አንድ አካል አንድ ባህሪ ነው። ቀላል ነው። ግን ይሄን ለማመን ይሄን ያለው መሐመድ ብቻ ነው። ስለዚህ መሐመድን ብቻ አምኖ አላህ እንዲህ ነው ብሎ መቀጠል አይቻልም። ቅድም ያልኩሽ ነገር አለ። ከመሐመድ በኋላ ልክ እንደዚህ ብሎ አምኖ በቅድስናው የተረጋገጠ አሁን ለምሳሌ በእኛ 12 ክንፍ ያወጣ ምን ያለ ብዙ ቅድስናው የተረጋገጠ አለ። አሁን በዚህ መልኩ ከመሐመድ በኋላ አላህ አንድ አካል ነው አንድ አምላክ ነው ብሎ ቅድስናው የተረጋገጠ ሰው ስትፈልጊ የለም። አንደኛ እስልምናውም አይቀበልም ከመሐመድ ውጭ። ስለዚህ እስልምናውም እንዳይቀጥል ያደረጋችሁት ራሳችሁ ናችሁ። በቃ ከመሐመድ ውጭ አንቀበልም ብላችሁ የእስላም ጻድቅ አስጠፋችሁ። በቃ የእስላሞች አሁን ጻድቅ ወይ ሰማዕት የምትሉት የት አለ? ከመሐመድ ውጭ የለም። ስለዚህ በምንድን ነው እስልምና ቀጣይነቱ የሚረጋገጥ? በሐዋርያት እኮ አይደለም የቆመው ክርስትና። በኦርቶዶክስ በፕሮቴስታንት ሐዋርያት ላይ አቁሞ ሊሆን ይችላል። በኦርቶዶክስ ግን ሐዋርያት ላይ አልቆመም። ሐዋርያቶቹ የምትላቸው እኮ ሙስሊም እንደሆኑ መሰከሩ እኮ። ክርስትና የሚባልን እኮ አያውቁትም እነሱ። እናንተ ናችሁ የፈጠራችሁት እኮ። ባይብል ማን ነው? ሙስሊም ታረጋቸው እንዴ? እኔ አይደለም ያረኳቸው፣ ራሳቸው ነው የመሰከሩት ሙስሊም እንደሆኑ። ሙስሊም ከሆኑ ታዲያ የጻፉት ነው። ሙስሊም ማለት ምን ማለት ነው? ሙስሊም ማለት ምን ማለት ነው? ወንጌላቸውን ለምን አልተቀበልሽም? አይ ሙስሊም ማለት እንደ እነሱ አልጻፉትም። ሙስሊም ማለት ምን ማለት? የህይወት ታሪክ እኮ ነው። እዛ ጋር ታሪክና እነሱ አልጻፉትም። እና ማን የጻፈው ወንጌሉ? አንዴ ወደ ዋናው ፖይንት ስንመጣ ዋናው ፖይንት ባይብሉ የማን ነው? የትኛው ሃይማኖት ነው? ከሃይማኖት የለውም። ባይብል ሃይማኖት የለውም። ክርስቶስን የተቀበለ ክርስቶስ የእግዚአብሔር ልጅ ነው አድኖኛል ብሎ ያመነ ሁሉ ባይብል የሱ አይሁዳውያን እንደዛ ያምኑ። ባይብል የነሱ ነው። አይሁድ ማቀድም ነገርኩሽ እኮ የነሱን ባይብል ነው እየፈሰራችሁ ያላችሁት። ለምን ትንሽ እነሱ አሁን ከሙስሊም የሚሻሉት ምን መሰለሽ? እነሱ ምንም ከሙስሊም ብሉይ ኪዳኑ ተቀብለውታል። ብሉይ ኪዳኑ ተቀብለው እኛና ሙስሊም አንድ ነን ብለዋል። ገባሽ? ሲተረጉሙ ይኸውልህ አሁን መዝሙር 45:6 እንየው። መዝሙር 45:6 እንየውና እሱ መጽሐፍ ኦልድ ቴስትመንት የማን ነው? ማን ነው እየፈታ ያለው የሚለውን አብረን እንየው። መዝሙር 45:6 እንየው። እሺ አውጪው እና አንብበው። አውጣው አንብበው። መዝሙር 45:6 ኤሎሂም ሆይ ዙፋን ለዘላለም ነው፣ የመንግስት በትር የቅንነት በትር ነው አለ። አይሁዶች ይሄን ለማን ነው ብለው ነው የሚፈቱት? እነሱ ሲፈቱ እኮ ነው የተሳሳቱት። አልኩሽ እኮ ማንተ እንዳልተሳሳትክ ማስረጃ ምንድን ነው? እነሱን ማቴዎስ ላይ ኢየሱስ ፈሪሳውያኑን ጠየቃቸው። መጽሐፍ የወረደላቸውን ህዝቦች ነው የሰው ዘር ብቻ ነው ያለው። ልንገርህ፣ እኔ አይደለሁም ፍጡር። ባይብል ራሱ ነው አዲስ ኪዳን ነው ፍጡር ነው ያለው። የተፈጠረ ነው፣ ሰው ነው፣ በእናንተ መካከል የመጣ ሰው ነው ያለው። አሁን የኔ ጥያቄ ሙሉ መጽሐፍ የወረደለት ህዝብ ሊቅ ህዝብን ካህናቶች ምናምን የተባሉትን ህዝቦች የእነሱን እውቀት ወደ ጎን ተሳስተዋል ብለህ አንድን ሰው ሬላ ያርገህ ማቴው የሚባልን ሰው እንድትደመድም ምንድን ነው? ዋትስ ዩር ፕሩፍ? የኔ ፕሩፍ እኮ ነገርኩሽ። እኔ እኮ መጽሐፍ ቅዱሱ ነው ፕሩፌ። አሁን አንቺ እኮ ማለት ነው ስላላነበብክ ነው። ቤተልሔም አሁን አንቺ መሰለሽ የአንድ ሰው ምስክርነት የትም ቢሆን በቂ አይደለም። ትክክል ቢሆን ራሱ ስለ ሰው ምስክርነት አይደለም ያለሁት፣ ስለ ማንበብና መረዳት አቅም ላይ ነው ያለሁት። ይሄንን ድንቅ መጽሐፍ በሳይንስ፣ በፊዚክስ፣ በማቴማቲክስ፣ በጂኦሎጂ፣ በጂኦግራፊ በእነዚህ መስፈርቶች ቁጭ ብለህ ካየኸው ይሄ ሰው ስራ አይደለም ብለህ ትደመድማለህ ራስህ። አንተ የተማርክ ሰው አይደለ? ሲምፕል ነገር ነው። ቁርአን ነው ድንቅ መጽሐፍ ብለሽ አንብበዋል? ቤት አንብበዋል?
ቁርአን አንብበዋል? እኮ ምንም የተረት መጽሐፍ እኮ ነው። ምን ሆነ? ከክርስትና የተኮረጀ መጽሐፍ ነው። ማስረጃ አምጣ። ምክንያቱም ራሱ ሱራ ማርያም ማስረጃ ነው። ሱራ ዩሱፍ ማስረጃ ነው። ኢሳ በቁርአን ውስጥ መኖሩ ማስረጃ ነው። ነብዩ አደም ቁርአን ውስጥ መኖሩ ይሄ ደካማ አርጊመንት፣ ይሄ ከእውቀት የራቀ አርጊመንት አይደለም። የነብዩ አዳምን አፈጣጠር ታውቋለሽ? እሺ አሁን ተረት መሆኑን ላሳይሽ። ፈርስት ኦፍ ኦል ቁርአንን ስላላነበብክና አልገባኝም ስላልክ አንብቤው ይገባኝ። ቆይ አደም ለአርባ ዓመት ጭቃውን እንደኖረ ታምኛለሽ? አንዴ ለማንበብ የማይገባ መጽሐፍ ነው ያለ ሰው ከመጽሐፉ ላይ አርጊመንት እየመዘዘ ማውጣት አይችልም። ምክንያቱም ስላልገባህ አላነበብከውም። አንብበኸውም ራሱ ሊገባህ አይችልም። ምክንያቱም አይገባኝም ብለህ ስለማይረዳዋለሁ እኮ ማለት መጽሐፉ እንደ መጽሐፍ አልተረዳሁትም ነበር ያልኩት። የስፕሪት መጽሐፍ ሳይሆን በስፕሪት የተጻፈ መጽሐፍ ሳይሆን የተኮረጀ ከክርስትና ብዙ ነገሩ የተገለበጠ ያው ፋይሰል አሰላሙ አለይኩም። አንዴ አርጊመንቱን እየሰማህ ሆኖ ምን አይነት የከሸፈ አርጊመንት እንደሆነ ቤዝመንት የሌለው አግሪመንት ነው ያለው። ስጠይቅ ኢሳ ምንድነው ያደረገው ከእስልምና? ነጋሽ ቆይ ተረጋጋ። መረጃ ላወራው ነገር ነብይ ኢሳ አለይሂ ሰላም ከብጽህቷ ቁርአን ላይ ብቻዋን ቁርአን ላይ ተጠቀሰች ሴት አንድ ሴት አለች፣ መርየም ናት። ከሷ ያለ ወንድ ዘር አላህ ፈጥሮታል ብለን እናምናለን። ምንድነው ያንተ ሐሳብ ምንድነው? ስለዚህ ይሄ ማርያም ይሁዲ ነች። በታሪክ እንደምናውቀው የተወለደችበት የሚታወቅ ኢየሱስም ራሱ የተወለደበት ናዝሬት በምትባል አገሩ ይታወቃል። አንዴ ኧረ እባክህ ቆይ አንዴ አሁን በመራቅ ዋጥ ባረገ መንገድ ዝም ብለህ 10 ቦታ እየረገክ ነው። አንድ ፖይንት ይዘን እናውራ። በማርያም ላይ እናውራ። ማርያም አምላኳን ወልዷለች? ማርያም አምላኳን ወልዷለች እንዳንተ እምነት? ልክ አምላክነት ይሰጣል ባይዞ ለኢየሱስ የተሰጠ አምላክነት አለ። አምላክ ወልዳለች። ሙሴም ያው አምላክ በተባለ በዛ አንፃር ማለት ነው እንጂ እግዚአብሔርን ወለደች ብዬ አላምንም። መጽሐፍም አይልም። ቆይ አንዴ። ስለዚህ ኢየሱስ አምላክ ነው ብለህ ታምናለህ አታምንም? የጸጋ አምላክ የባህሪ አምላክ ሳይሆን እግዚአብሔር የሰጠው ቃሉ ስለመጣለት አምላክ ተብሎ ይጠራል። የእግዚአብሔር ቃል ለሱ ስለመጣ ነብይ ስለሆነ ማለት ነው። ብቸኛው አምላክ ማን ነው ብለህ ታምናለህ? ብቸኛው አምላክ የኢየሱስን አባትና አምላክ። ጥሩ ነው፣ በጣም ጥሩ። እዚህ መንገድ ላይ ከመጣህ አንድ እርምጃ ተራብዳለህ። ሁለተኛ አንዴ ቆይ ያለውና ቁርአን ላይ ያለው እምነቱ ምንድነው? ነጋሽ መጀመሪያ ይንገረን። ኦንሊ ጂሰስ መሰለኝ አይደለም? ኦንሊ ጂሰስ አይደለም። ኢየሱስ አምላክ ነው ብለህ ነው አምላክ እንዳለ እሱም የኢየሱስ ክርስቶስ እንደ እንትናን ታውቀዋለህ? ቤሪያ አጵሎስ ልክ እንደሱ ነው የሚያምነው። ምን ብሎ ነው የሚያምነው? እስቲ መጀመሪያ ይንገረን። ዩኒታሪያን ነው ምናምን። የኢየሱስ ክርስቶስ አምላክና አባት ብቻ ነው አምላክ። ኢየሱስ አምላክ አይደለም። አምላክ ነው እና ምንድነው? አምላክ ነው። እኔም ማምነው ኢየሱስ አምላክ ነው። አምላክነቱ የጸጋ አምላክ ነው የምትለው አለ እንትና የጸጋ አምላክ። መጽሐፉም እንደዛ ስለምናገር መዝሙረ ዳዊት 82:6 ላይ እናንተ አማልክት ናችሁ አልኩ ይላል አይደለ? ዮሐንስ ወንጌል ምዕራፍ 10:34 ላይም ኢየሱስም ይሄን ሲያረጋግጥልኝ ቃሉ የመጣላቸው አማልክት እንደሚባሉ በሕጋችሁ ተጽፈዋል ብለው እንትኑ ኢየሱስ ራሱ ጸጋ አማልክት ነው አምላክ ነው ብለህ ካመንክ እኮ ነጋሽ አንተ አሁን ሙስሊም ነህ እኮ። ሙስሊም ለምን ሆናለሁ? እኔ መጽሐፍ 66 መጽሐፍ ማመን ክርስቲያን። ይኸውልህ ፋይሰል ሙሴ የጸጋ አምላክ እንደሆነ እኮ ያምናል። ሙሴ ትክክለኛ እምነት ይሄ ስለሆነ ነው። ስለዚህ ኢየሱስም የጸጋ አምላክ እንደሆነ እኮ ፋይሰል ያምናል። ስለዚህ ምንድነው ራሱ እንደዚህ ነው። እናንተ የሰቀላችሁትን ኢየሱስ ክርስቶስን ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቂላል በመደረግ ያገኘው አምላክ እንደሆነ እኮ ሙስሊሞች ያምናሉ። አሁን ያልገባው ነገር ነጋሽ ኢየሱስ የጸጋ አምላክ ነው ካለ በቃ እንደ ሙሴ ነው ማለት ነው። ስለዚህ እንደ ሙሴ ከሆነ በቃ ሙስሊም ነው እኮ። ባይብሉን ይዞት ግን ሙስሊም የሆነ ልጅ ነው። እንትን ነው ሻሃዳ የቀረው ሙስሊም ነው እውነተኛው ይሄ። እንደዚህ ነው እንደ ቤሪያ የሚያምነው። አይ ቆይተህ መስለህ አይቀርም ያልኩትም ለዚህ ነው እኮ ቤሪያን። በቃ አሁን እኮ
ምንም እኮ ሰልሟል ኦልሬዲ። ግን ዝም ብሎ ስሙ ብቻ ክርስቲያን ነኝ እያለ የሚኖር ነው። ግን በስላሴ እንዴት ነው? ስላሴ ላይ ያለውን አቋም ፈትሸዋል? እውነተኛ ስለ ስላሴ አያምንም እኮ ስላሴ የሚባል የለም ነው የሚለው። እውነተኛው ፈይሰል አፎን አለይኩም ሰላም ሰላም አለሁኝ። እንዴት ነህ? እግዚአብሔር ይመስገን። ግን አሁን አንተ ተኮርጇል እያሉ የሚያወሩት ነገር አንተ ታምንበታለህ? እኔ ተኮርጇል በሚለው አምንበታለሁ። እሺ እኛ ኢየሱስ አምላክ ነው ብለን እናምናለን። ለምን እንደሆነ ልንገርህ። መሐመድ ያው በአላህ ቃል ኢየሱስ እንደተወለደ ያምናል። አሁን ለምሳሌ ገብርኤል እፍ አለባት አይደለ? እፍ ያለባት የገብርኤል እስትንፋስ አይደለም ሰው የሆነው የአላህ እስትንፋስ ነው። በገብርኤል በኩል ሰው የሆነው አይደለም። እኔ ስለሱ አይደለም እየጠየቅኩ እኛ ኢየሱስ ላይ ያለን አቋምና ቆይ አዳምጥ ልንገርህ። እንዴትም ይወለድ ሙስሊሞች ወይም ቁርአን ላይ ያለው የኢየሱስ አቋምና እናንተ ያላችሁ ኢየሱስ ላይ ያላችሁ አቋም የተለያየ ነው አይደለ? ምኑን ወስዶ ነው የኮረጀው? ኩረጃ ማለት ምን ማለት ነው? መጀመሪያ ለምሳሌ አንተ ኩረጃ ምን መሰለክ? ኩረጃ ማለት ስላሴዎች አሁን ሌላ አይነት ከለር ነበላቸው፣ ሌላ እንዲህ ገጠም ያሉ ነበሩ። አንተ ላይ አይተህ ቁጭ አረካቸውን ስላሴ እንደዚህ። ይሄ ነው ኩረጃ። ኩረጃ የሚባለው መሰለክ በአላህ ቃል ነው የተወለደው የሚለው ከየትም አላመጣውም መሐመድ። አሁን እኔ አንድ መምህር የቲዎሎጂ መምህር ምን አሉ መሰለክ? መሐመድ ቀጥታ ይሄ እንትን ካቶሊኩ ምናምኑ የተለያየ በክርስቶስ ጉዳይ የተለያየ መለያየት አልተፈጠረም። በዛ ጊዜ ይሄ ሁሉ ውዥንብር ሲመጣ መሐመድ ቀጥታ ሆኖ ያደረገው ምንድነው? አላህ አምሳያ ማስረጃ አይወለድም ብሎ መጣ። እንደዛ ብሎ ነው የነገሩ። ልክ ለምሳሌ ኦርቶዶክሶች ማለት አሁን ያንተ አቋም አሪፍ ነው። በአፈ ታሪክ እንደሚያምኑት አይደለም። ይኸው ሶስቱን ቁጭ አድርገህ ላኢላሃ ኢለላህ የሚሉ ሶስት እጃቸውን ሻሃዳ የያዙ ሶስት ሰዎች አቁመህ በትክክሉ በቃ ሶስትም አንድም ብለህ እያመንክ ነው። ሶስቱም ደግሞ ይገርምሃል ሻሃዳ ይዘዋል። አያቸው ይዘዋል። በእጅ ዓለም በጠቅላላ በስላሴ እጅ ነው ያለችው። ይኸውልህ አንዳንድ ጣታቸው ምንድን ናት? እውነተኛው ያው ትወርቃለህ። ይሄ አንዳንድ ጣታቸው ምንድን ነው? እውነተኛው በመስቀል ተሰቅሎ ያዳነም ክርስቶስ መኖሩን የሚያመለክት ነው። ስዕል በነገራችን ላይ እኮ ወንጌል ነው የሰበከ ነው ራሱ ስዕሉ ይሰብካል። እውነተኛው ግን እኔ በጣም ግራ የሚገባኝ ነገር ምን እንደሆነ ታውቃለህ? እዚህ ስዕል ላይ አብን እንዴት ነው የምትለዩት? አሁን ከዚህ መሀል አብን ምን መለየት ያስፈልገናል? በቃ ከሶስቱ አንዱ አብ ነው። መልክ አንድ ናቸው፣ በመልክ አንድ ናቸው። የትኛው? ሲቀጥል ደግሞ በየትም አቅጣጫ ብትዞር ሶስቱም አሉ። ለመለኮት ቀኝና ግራ የለውም የሚባል ትምህርት ታውቃለህ አይደል? ያ ማለት በየትኛው ዙሪያ ናቸው ሶስቱ። እውነተኛው እንደዛ ነው። አባት ልጁ ነው። ሶስቱንም ነው የሚያመልካቸው። እሱ ሶስቱም አመልካቸዋለሁ ነው የሚለው። ሶስቱም አንድ ናቸው። ለምሳሌ አብሲም አለው። አሁን ለምሳሌ ሚኪያስ ላይ ነው መሰለኝ አይደለ? ሽማግሌ ተመስሎ ነው የታየው። ጥቅሱን ባላቀው ሚኪያስ ስንት ነበረ? እናውጣው እስቲ። እሺ ችግር የለም። ቀለል እናድርገውና ወደ ዋናው ፖይንት ልምጣ። መንፈስ ቅዱስ ይማለው መንፈስ ቅዱስ ይማለው ሁሉም አካል አላቸው። አካል አላቸው። ግን መንፈስ ቅዱስ የተገለጠበት አካል ምን አይነት አካል ይሆን? መንፈስ ወልድ ራሱ እኮ ወልድን እኮ ያየኸው በዚህ ስጋ ውስጥ ነው እንጂ እኮ ወልድን በመለኮታዊ አካሉ አታየውም፣ አላየኸውም። ፈይሰል እንደሚልህ ማለት ነው። እውነተኛው መሀላቸው አንድ እርግብ ማስገባት አለብህ። ሁለት ሰው አድርገህ አንድ እርግብ። እሱ በእርግብ አምሳሌ የመጣበት ነው በጌታ ሲጠመቅ እንጂ በመለኮታዊ ማንነቱ አልመጣም። የታየው በእርግብ አምሳያ ስለሆነ ገብቶሃል። ቀጥታ እርግብ ነው እሱን ማስመሰል ያለብህ። ያው አብ በክርስቶስ እርግብማ የማታስመስለው ለምን መሰለክ?
ሰውን በመልካችን እንደ ምሳሌያችን አድርገን እንፍጠር ነው ያለው እግዚአብሔር። በመልካችን ካለ ሶስቱም የሰው መልክ አላቸው ማለት ነው። እንደዛ ግን በጣም እንትን ነው እውነተኛው ምን መሰለህ፣ አሁን ስላሴ አሁን ሙስሊሞች ማንቀበልበት ምክንያት ምን መሰለህ? ለምሳሌ መሀል ያለው ብቻውን አምላክ ነው፣ ቀኝና ግራ ያሉት እንትተን። አዎ ነው እሱን አይደል እንደ እኔ በትክክል ይኸው ልጽፍልህ ያለሁት። በዚህ በቀኝ በኩል ያለው ብቻውን አምላክ ነው። አዎ አምላክ ነው፣ ግን ብቻውን አይደለም። በውስጡ ሁለቱ አሉ። እኔ በአብ እንዳለው አብ በእኔ እንዳለ አታምኑም? ለምሳሌ መሀለኛው ጌታ ቃል ማለት ነው። ለምሳሌ መሀለኛው ውስጥ ግራና ቀኝ ያሉት ካሉ ግራና ቀኝ ያሉትን መሳል ለምን አስፈለገ? በአካል ይለያል። ይኸውልህ አብ በልብነት ነው በወልድና በመንፈስ ቅዱስ ውስጥ ያለው እንጂ በአካል አይደለም ያለው። አካሉ ተለይቶ በልብነት ወልድና መንፈስ ቅዱስ ውስጥ ስላለ ያስቡበታል። ስለዚህ ሶስቱ በአንድ ጊዜ አንድ አምላካዊ ሐሳብ ስለሚያስቡ ነው አንድ አምላክ የምትላቸው። ኦኬ ቆይ አብ ልብ ነው፣ መንፈስ ቅዱስ እስትንፋስ ነው፣ ኢየሱስ ደግሞ ቃል ነው ብለህ ነው የምታምን? አይ አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ። ምድር ላይ ሳለ የምወደው ልጅ ይሄ ነው ብሎ ከሰማይ የመጣው ድምጽ የማን ድምጽ ነው? አብ የምወደው ስሙ አብ ወልድ ምድር ላይ ነው እንግዲህ ተመልከት። ግን አብ ከሰማይ ምን አለ? የምወደው ልጅ ይሄ ነው። አንተ ደግሞ የአምላክ ቃል ወልድ ብቻ ነው እያልከኝ ነው እኮ። እሱ እንዴት መሰለክ አሁን አብ ነው የተናገረው አይደል? አብ ሲናገር ግን ወልድ በቃልነት አብ ውስጥ አለ በአካል ተለይቶ። ስለዚህ አካሉ አያስፈልገውም፣ ቃልነቱ እዛው አብ ውስጥ ስላለ ይናገርበታል። ስለዚህ ስለ ወልድ ይመሰክራል ማለት ነው። ይህ ነው ያለው አብ ነው ወልድ ነው? በአካል ደረጃ አብ ነው ያለው። ወልድ ለምን አላንልም? ቃል ውስጡ አለ ወልድ። አብ በወልድ ቃልነት ወልድ ልጁ መሆኑን ተናግሯል እኮ። የምወደው ልጅ ይህ ነው ብሎ ሲናገር የአምላክ ቃል አማርኛ ያልገባህም? አማርኛ ላስተካክልልህ አይደል? ወልድ ብቻ ነው። ይኸውልህ ወልድ የወልድ አካሉ ለአብ አያስፈልገውም። ቃልነቱን ነው የሚጠቀምበት። ቃልነቱ ደግሞ ውስጡ አለ፣ አብ ውስጥ አለ። ስለዚህ ይናገርበታል። ስለዚህ ሲናገር ስለ ወልድ መናገር ከፈለገ አብን መናገር የሚከለክለው ነገር የለም። ገባህ? ለምሳሌ ኦሪት ዘፍጥረት ላይ አንድ ጥቅስ ላንሳል። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላል አይደለ? አንድ አምላክ ነው ሶስት አካል ነው የፈጠረው እዚህ ጋር እግዚአብሔር ሲል ሶስቱ አምላኮች ማለት ነው። አንድ እግዚአብሔር ፈጠረ ነው የሚለው፣ ፈጠሩ አይልም። ፈጠረ የሚልህ በአንድ ልብ መካሪ በአንድ ቃል ተናጋሪ ስለሆኑ ፈጠረ ይላል እኮ። ማን የፈጠረው? ሶስቱም ናቸው። ሶስቱ እኮ አንድ እግዚአብሔር ይባላል። ሶስቱ ፈጠረ አይባልም። ለምሳሌ እውነተኛው መሐመድ ፈይሰል አለሁኝና ነጋሽ እዚህ ቤት ውስጥ አለ አይባልም። ፈጠረ የሚልክ ይኸውልህ፣ ፈጠረ የሚልክ በሐሳብ አንድ ስለሆኑ ነው። ሶስቱም አንድ ነገር ነው የሚያስቡት። ለምሳሌ እስቲ አንድ ምሳሌ እስቲ መጽሐፍ ቅዱስ ላይ ሶስት ሰዎች በሐሳብ አንድ ሆነው ከዛ ሰራን ይባላል። ከኪስ ከምታወራው እስኪ ማስረጃውን አሳየንና እስኪ እንትን በል። አንተ እኮ አሁን ራስህ ነው እየተፈላሰፍክ ያለው። ማሜ እውነተኛው ገር የሆነ ሰው ነው። ተውት፣ ነፃነት ስጡት። አይ እውነተኛው ምርጥ ሰው ነው። ያሳየና ዝም ብሎ ምን የሚያወራው እሱ ዝም ብሎ ከኪሱ አምጦ ነው። ከየት ነጋሽ ከተመለስ ካሁን ነገር የለውም። ተመልሻለሁ። መጽሐፍ ቅዱስ ነው እያወጣልህ እንዴ? እያወጣሁልህ ይኸውልህ እግዚአብሔርም አለ ሲል አሁን ሲጀመር ይኸውልህ አብን አሁን ማን አይቶት ነው? እሺ አሁን እዚህ ከሶስቱ አሁን አንድ የሆነው አሁን ማን አየው? አብን እኮ ያየም የለ ሲጀመር። በመልካችን ብሎ ሰውን በመልኩ ፈጠረው የሚለው መልኩ እኛን ስለሚመስል በእኛ መልክ ሳለ እኮ ሲጀመር ይኸውልህ መንፈስ ከተባለ እኮ መንፈስ እኮ የማይታይ እኮ ነው። በስዕል እንዴት ሊመጣ ይችላል? እሺ አይታይም ማለት እኮ አካል የለውም ማለት አይደለም ብራዘር። አንተ የማየት ብቃት የለህም ማለት ነው እንጂ ማን አይቶት ሳለው? እሺ ሲጀመር ሰውን ይመስላል። በቃ ሰውን ይመስላል ነው እኮ እያልክ ያለው እኮ በግምት ማለት ነው። ግምት ነው በቃ እና ሰውን ነው የሚመስለው። በቃ ግን መልኩ ትክክለኛ ግምት ነው በቃ። አፍንጫው፣ አይኑ፣ አቀማመጡ እንደዚህ ነው ማለት እኮ አይደለም። እንዴት ነው የሚገባ? አንተ ጭራሽ አወዛገብከን። ለምሳሌ ከዚህ ውስጥ አንዱ አብ ነው አይደለ? ይሄ አፍንጫውን ምናምን ማን ያዘጋጀለት? ኦኬ አሁን እንደሱ ከገባ ለምሳሌ የክርስቶስ ስዕል በየቤተ ክርስቲያኑ ታያለህ። የፊት ቅርጹ እንዳለ ይለያያል የሁሉም ስዕል።
ግን ክርስቶስ ብለን ነው የምንሰግደው። እኔ ስዕሉ ላይ ሳይሆን ስማኝ፣ ለምሳሌ አንዴ አካል አለ ስማኝ፣ ወይ አንዴ ስማኝ። ይኸውልህ ክርስቶስ ብለን የምንሰግደው ስዕል የፊት ቅርጹ ስታየው የአይን አቀማመጥ፣ የአፍንጫ አቀማመጥ፣ የእጅ ምናምን ይለያያል። ግን ክርስቶስ ብለን ለምን እንሰግዳለን? ኦልሬዲ የሰው መልክ ነው ያለው እና ብለን ነው የምንሰግደው እንጂ ቀጥታ ፊቱ ይሄ ነው እያልን አይደለም። ኢየሱስን ራሱ እንኳንስ አብና መንፈስ ቅዱስ ገባ የፊት ቅርጻቸው። ኧረ ቆይ እውነተኛው እዚህ ጋር የሆነ ኢየሱስ የሆነ ቪዲዮ ተለቆ ሰምተሃል? ኢየሱስ ስትል አሁን በነገር ሁሉ ተፈተነ የሚለውን ሰምተዋል? አዎ። እና ኢየሱስ በእንትን ተፈትኗል እንዴ? በምን በሆነ ነገር ተፈተነ ይላል። ይሄን እንትኖች ለቀውት ነበረ ፕሮቴስታንቶች። በነገር ሁሉ ሲባል በስሜትም ተፈተነ ይላል። በዝሙት ተፈተነ የሚባል እኔ አላየው። አይደለም አለውልኝ ኢየሱስ ተፈተነ ባይብል ላይ እንደዛ ተፈተነ የሚል የለም። እኮ በስሜት ተፈተነ ብለዋል። ማርያምን ተፍረት ናት እንጂ ያላዛረት ማርያም ጸጉሩን በጸጉሯ እንትን እግሩን አብሰዋለች። አሁን እንደኔና እንዳንተ አይነቱ ቢሆን ፍቅር ይዟት ነው ብሎ ሌላ ነገር ውስጥ ሊገባ ይችላል። ክርስቶስ ግን ስለ ኃጢአቷ እንዳለቀሰች ስላወቀ በዛ ላይ ደግሞ እሱ ምንም ስለማይመስለው ኃጢአትሽ ይቅር ተብሎልሻል አላት። እንደኔ እንዳንተ አይነቱ ግን በጸጉሯ ስታብስ ፈልጋኝ ነው እንዴ ምናምን ልትል ትችላለህ። አይደለም እንደዛ እኮ ተለቋል ነው የምልህ ቪዲዮ ላይ በነገር ሁሉ ክርስቶስ ተፈተነ ሲባል በስሜትም ተፈተነ። እኔ እንደዛ አይነት ምንም ባይብል ላይ የለም። እንግዲህ የሌለውን ማለት ግን እንትን አለሁኝ በተስፋ ይሄ እንትንስ ተራራ ለተራራ ሰይጣን ሲያሰቃየው አልነበረ? አምላክ ነው እንደዛ ተራራ ለተራራ ሸንተረር ሲያሰቃየ ነበር። በሰውነቱ እኮ ነው ያን ሁሉ ተራራ የሚዞረው። መለኮት ተለይቶት ነበር ከሱ እኮ መለኮት ስጋ ውስጥ ሆኖ ነው እኮ የሚመላለስ። ይሄ አንዱ ብቻ የምናየው ይሄ አንዱ ወይ ከዳር ያለው ወይ ከመሃል ያለው ወይ ከመሃል አንዱ ማለት ነው። ከሶስቱ አንዱ አንተ ሶስት ብለህ ስለምታምን ነው እንደሌሎቹ አንድ ነው ስለማትል ለአንተ የሞተ ለአንዱ ነው። ሶስቱም ናቸው የሞቱት አንዱ ነው እንጂ የትኛውም ክርስቲያን እኮ ከሶስቱ አንዱ ሞተልኝ ነው የሚለው። ከነጋሽ በስተቀር እግዚአብሔር ሳይሆን የሞተልህ የእግዚአብሔር አንዱ አካል ነው እንጂ እግዚአብሔር ሙሉ እግዚአብሔር አልሞተልህም ማለት ሶስተኛው እግዚአብሔር ይኸውልህ፣ ሁለተኛው እግዚአብሔር ነው የሞተው። ሶስት እግዚአብሔሮች አሉ። አንደኛው እግዚአብሔር ስለኔ ሞቷል። ሁለቱ አልሞቱም። አዎ። ስለዚህ የእግዚአብሔር አንዱ አካል ነው እንጂ አንድ ሙሉ እግዚአብሔር አልሞተልህም። ሁለቱ አልተሰቀሉም። አንደኛው ተሰቅሎ ወደ ምድር መጥቶ ሰው ሆኖ ተሰቅሎ አድኖ ብቻውን አምላክ ይባላል። ብቻውን አንድ ሙሉ እግዚአብሔር ይባላል። ይባላል። ለምን? አብ በልብነት መንፈስ ቅዱስ በሕይወትነት በሱ ውስጥ አሉ። ስለዚህ የእግዚአብሔርን ሐሳብ ነው የሚያስበው። እስትንፋሱ የእግዚአብሔር ነው። ስለዚህ ያሰበውን ሁሉ ያደርጋል እኮ። ስለዚህ የእግዚአብሔር አንዱ አካል ነው እንጂ የሞተልህ እግዚአብሔር አልሞተልህም። እግዚአብሔር ነው አልኩህ እኮ። አይደለም እግዚአብሔር ነው። እግዚአብሔር አንዱ አካል ወልድ ነው። እግዚአብሔር ነው። ስለዚህ በልብነት አብ ውስጡ ስላለ የሚያስበው ሁሉ ይሆንለታል፣ ይደረግለታል። ከሆነ እግዚአብሔር ሙሉ ሙቷል በለኛ። እግዚአብሔር ሙቷል በለኝ። አብ በልብነት ነው እንጂ ወልድ ውስጥ ያለው በአካሉ አይደለም። ገባክ? በአካሉ አብ ተለይቶ በልብነት ነው ወልድ ውስጥ ያለው። ሲቀጥል ወልድ እኮ የሞተው በስጋ ነው። ሲጀመር ይሄን ወቃ ወልድ እኮ በልቡ በቃሉ በስትንፋሱ እኮ አልሞተም። የሞተው በስጋ ነው። አንተ በነፍስ ሳትሞት በስጋ እንደምትሞት ወልድም በስጋ ነው የሞተው። ምክንያቱም ይሄን የኛ ነው ስጋ ስለተዋሃደ ማለት ነው። የሞተው ደግሞ ለምንድን ነው? ሙታንን ለማስነሳት ነው የሞተው። ለዘላለም ያው ሆኖ ሊኖሩ ለማለት ነው። ይኸውልህ እውነተኛ ወልድ ብቻውን አምላክ ይባላል አይባልም? ይባላል አልኩህ እኮ ወልድ ብቻውን ከተባለ ገብቶሃል? የእግዚአብሔር አንዱ አካል አይደለም ነው እንጂ። ስለዚህ የእግዚአብሔር አንዱ አካል ነው የሞተልህ፣ ሙሉ እግዚአብሔር ነው የሞተልህ። ሶስቱ እግዚአብሔሮች አንድ እግዚአብሔር የሚባሉበትን እወቅ መጀመሪያ። አንድ እግዚአብሔር የሚባሉት
ኧረ ተው ሶስቱ ሶስቱ እያልክ አንድ አትበል። ሶስት እና አንድ እንዴት እንትን ነው እኮ አንድ ናቸው። እውነተኛው በቃ እንደዚህ እንትና ነው አለው ትክክለኛው በተስፋ ታዳምጠኝ እኮ ነው። ቆይ እኔ የምልህ ያንተ ሶስቱ እውነተኛው እግዚአብሔሮች ተቀበሉት። አንድ የአምላክ ልብ አላቸው። አንድ እንደዛ አምላካዊ አይደለም። ሀሳብ እውነተኛው እሱ ስለሚያስቡ እያለ ስለዚህ አንድ ማለት አምላክ ነው ነው። ይኸውልህ አንድ ያዳምጥኝ። እሱ እያነሳልህ ያለው ፖይንት ምን መሰለ? እንትናዬ እውነተኛውዬ ምንድን ነው እያለ ያለው አለሁኝ በተስፋ ለምሳሌ አንድ ጥቅስ ልስጥህ። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል አንድ አለ፣ እሱም ሰው የሆነው ኢየሱስ ክርስቶስ ነው ይላል አይደል መጽሐፍ ቅዱስ። አዎ አንዱ እግዚአብሔር መሃል በሰውና በአንዱ እግዚአብሔር መካከል ያለው ማን ነው? ሰው የሆነው ከሶስቱ እግዚአብሔሮች አንዱ ሰው ሆና እያለ እኮ ነው። እሱን ነው እያልኩ ያለሁት። አንድ እግዚአብሔር አለና ነው የሚለው እኮ ሶስቱ አንድ እግዚአብሔር ነው የሚለው የሚባሉት እኮ። ኧረ አንተ ከየት ነው የምታመጣው? ያላለውን እንዴ ከሶስቱ እግዚአብሔሮች እስኪ ማናቸው አንደኛው ከሰማይ ወርዶ መካከለኛ ሆኖ ታየ እኮ። በቃ ሶስት እግዚአብሔሮች ናቸው አለ እሱ። ከሶስቱ እግዚአብሔሮች የሞት አምላክና ያልሞት አምላክ አለ ማለት ነው። ስለዚህ እና ታዲያ እንደዚህ ነው እንጂ ትምህርቱ ታዲያ እውነተኛው የሞተው ያልሞተው እናንተ የምታመልከው ፋይሳል ቆይ ጥያቄ ሊጠይቀው ማርቆስ ወንጌል 12 ቆይ እሺ ነጋሽ ድል እንስተው። እሺ ነጋሽም ያልሰለመ ክርስቲያን ነው ማለት ቆይ ጥያቄ ምንድነው የሚባለው? ኢየሱስ ክርስቶስ የተናገረውን ቃል ይቀበላል? የሰለመ ክርስቲያን ነው የምለው እኔ። ምንድነው ገባኝ። አዎ ላይ ለላ ኢሳ ረሱሉላህ ነው የምለውንን ብዬ ነው የማምነው። ላይ ለላ ኢሳ እግዚአብሔሮች አለ እኮ እሱ ነጃሽ ሶስት እግዚአብሔሮች አለ። ከሶስቱ አንዱ ሙቷል፣ ሁለቱ ያልሞቱም አለ። እንግዲህ እንደዛ እኮ ነው ታዲያ። እውነተኛው አንዴ እውነተኛው ያሳዝናል በእውነት ይኸውልህ፣ በእውነት በጣም አንድ ሶስት አንድ እያልክ ከምትሸወድ ማለት ነው መጀመሪያ መጽሐፍ ቅዱስን ከመጀመሪያው ጀምረህ አንብበውና ማለት ነው ተረዳውና ከዛ በኋላ እንትንን ያዝ። ራስህን አትሸውድ። ይሄ ኮራስ ነው። እውነተኛው ስኮላር ነው ሲጀመር። ተውት እውነተኛው። ኧረ ተው እውነተኛ እንደዚህ ምን የለም። ነጋሽ ባይብል ይዞ ስለሆነ የሰለመው እስቲ እንጠይቀው፣ ይጠይቀኝ። ከዛ እናንተ አዳምጡ እስቲ የሚታርጉ ወይ ነውራ እግዚአብሔሮቹ ጠይቀው። ነጃሽ ስለ እግዚአብሔሮቹ ያስረዳ፣ ጠይቀው ነጋሽ ወይ አንተ እንዴት ነው ስላሴ ላይ ያለህ አቋም ታምናለህ አይደል? አንዱ አምላክ በሶስት አካል ተገልጧል ታምናለህ? ልመልስልህ። ቆይ መጀመሪያ ማመንህን እየጠየቅኩ ነው። ኧረ የለም እነ ቱርቱሊያን እና አትናቴዎስ የፈለሰፉ ፍልስፍና እኮ ነው። ስላሴ መጽሐፍ ቅዱስ ውስጥ የለም። ኢየሱስ ክርስቶስ ፍጡር ነው ካልክ የምጠይቅህ ምን መሰለክ? እግዚአብሔር ዓለማትን የፈጠረው በምኑ ነው? ዓለማት ብሎ ሲገልጠው ይሄ ጉዙ ዓለም ሳይሆን የክርስትናውን ዓለም በሰማይ በምድር ያለው የእግዚአብሔር መንግስት ነው። ሰማይና ምድር ለምሳሌ ዓለማት አይደለም። እነሱ ዓለማት አይባሉም ሲጀመር። እሺ ሰማይና ምድር እንዴት ነው የፈጠረው? እግዚአብሔር በእጁ ነው የፈጠረው። መዝሙር 33:6ን ማንበብ እንችላለን። ለብቻው ዘፍጥረት አንድ ላይ ምን ብሎ ፈጠረው ይላል? ዘፍጥረት አንድ ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ይሄም ራሱ በራሱ ክርስቲያኖች እንደሚተረጉሙት አይደለም። ክፍሉ ይሄ ሰማይ ምድር ብሎ ሲገልጠው በእንግሊዘኛ ስታነበው ኤቨን ኤንድ ኤርዝ ይላል። ኤቨን ደግሞ ምን ማለት እንደሆነ ያው በእንግሊዘኛ ታውቃለህ አንተ። በእንግሊዘኛ አንብበውና ትረዳዋለህ። ይሄ መጽሐፍ እንግሊዘኛ አማርኛ በቅጡ ሳላቅ እኔ እንግሊዘኛ ላይ አልሄድም። ያላቅሜ አልተጠረጠርም። ይኸውልህ እግዚአብሔር ቆይ እንደዚህ ይላል። መጀመሪያ እግዚአብሔር ሰማይና ምድርን ፈጠረ፣ ባዶ ነበረች፣ አንዳችም አልነበረም፣ ጨለማም ነበር ይላል። ቁጥር 6 ላይ ስትሄድ ለምን 3 ላይ እግዚአብሔር ብርሃን ይሁን አለ ይላል። ብርሃን ይሁን የሚል ቃል አወጣ። ቃል ነው ካፉ የወጣው። ያ ቃል ሲወጣ ብርሃን ሆነ። ብርሃንም ሲሆን ብርሃኑን መልካም እንደሆነ አየ። እግዚአብሔርም ብርሃንንና ጨለማን ለየ። እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማንም ሌላውን አለው ይላል። ስምም አወጣለት። ብርሃን ብሎ ቀን ብሎ ስም አወጣለት ለብርሃን፣ ጨለማ ብሎ ደግሞ ለጨለማው ማታ ብሎ
ቆይ ብርሃኑን ቀና ብሎ ጠራው፣ ጨለማውን ሌሊት ብሎ ጠራው። ስለዚህ እግዚአብሔር ተናግሯል። አልተናገረም? ብርሃን ይሁን ብሎ ሲናገር ነው ብርሃን የሆነው አይደለም? መጀመሪያ ይሄን መልስልኝ። እግዚአብሔር ተናግሮ ሆነ ይላል እኮ። እግዚአብሔር በቃል ተናግሮ ነው ሁሉን ነገር የፈጠረው። ኦኬ አሁን ይሄ ንግግሩ ፍጡር ነው? ንግግሩ ነው ማለት የፈጣሪ ንግግር ነው እንጂ የፍጡር አይደለም እኮ። የፈጣሪ ንግግር ፍጡር ይባላል አይባልም? ምንድን ነው የሚባለው እንዴ? የፈጣሪ ንግግር ነው። የፈጣሪ ንግግር ያው ፈጣሪ አይባልም፣ ፍጡር አይባልም፣ ባህሪ ነው የሚባለው። ቆይ ፋይዘር ቆይ፣ የፈጣሪ ንግግር ፍጡር ወይ ፈጣሪ አንዱ ነው ልትለው የምትችለው ምንድን ነው የሚባለው? የፈጣሪ ንግግር ራሱ የፈጣሪ ቃል ፈጣሪ ይባላል። በሌላ አንግል ከፈለክ ዮሐንስ 1:1 ላይ ቃል እግዚአብሔር ተብሏል። ስለዚህ የፈጣሪ ቃል ራሱ እግዚአብሔር ሊባል ይችላል። አሁን ለምሳሌ አንተ የምትናገረው ቃል አንተ ስለሚገልጥ ኦኬ፣ በጣም ጥሩ ዳኒ ሊለው ይችላል። ንግግር የፈጣሪ ቃል ራሱ እግዚአብሔር ነው አይደለ? ይሄ እግዚአብሔር ቃል ራሱ የፈጣሪ ቃል ራሱ ፈጣሪ ነው ብልሃል። መልካም። አሁን ዮሐንስ 1:1 ላይ ወስደኛል። ራስህ የፈጣሪ ቃል ራሱ ምን ይለዋል? በመጀመሪያ ቃል ነበር ብሎ ቃልም እግዚአብሔር ነበር ይላል። ምን ማለት ነው? ፐርሰን ነው ማለት ነው። ንግግር ብቻ አይደለም። ንግግር ብቻ ሳይሆን ፐርሰናሊቲ ያለው ልክ እንደ አብ እግዚአብሔር ብሎ ከተጠራ ያ የእግዚአብሔር ቃል እንደ አብ ፐርሰን ነው፣ ከአብ ጋር ተቀምጧል ከጎኑ ማለት አይደለም። ታዲያ ቃሉ ራሱ አምላክነት ነው። አይደለም። ዮሐንስ 1:1 ላይ ለማለት የፈለገው ስለ ኢየሱስ ነው የሚያወራ። ወይም ደግሞ በአዲስ ኪዳን እግዚአብሔር በብሉይ ኪዳን ተናግሮ በአዲስ ኪዳን ፍጻሜ እንዳገኘ ለማስረዳት ሐዋርያው ዮሐንስ በመጀመሪያ ቃል ነበረ እያለ የምናገረው ይሄ አዲስ ኪዳንን ወይም ደግሞ ይሄ አዲስ ኪዳንን ለማቋቋም እግዚአብሔርን ወይም ደግሞ ይሄ በክርስቶስ ኢየሱስ አዲሱን ዓለም ለመፍጠር በመጀመሪያ ቃል ነበረ፣ ወይም ደግሞ ወደ ዓለም የሚመጣው የእግዚአብሔር ልጅ ወደ ዓለም ከመምጣቱ በፊት በቃል ደረጃ ነበረ እያለ ነው እንጂ ያ ቃል ግን እግዚአብሔር ነው አለሃ። ይኸውልህ ያ ቃል ንግግር ብቻ ነው። ቆይ ንግግር ብቻ ነው እንዳትል፣ ያ ቃል ራሱ እግዚአብሔር ነው አለብህ እኮ። እግዚአብሔር ነው ካለብህ እሱ በቀጥታ ነው መቀበል ያለብህ። ዝም ብለህ አንተ ሌላ ፍልስፍና ውስጥ መግባት አትችልም። ምክንያቱም ልክ እንደ እግዚአብሔር አብ እግዚአብሔር ተብሏል። ገባ? ፍልስፍና አይደል። አንድ ጥያቄ ልጠይቅ። አንተ የምትናገረው ቃል አንተን አይገልጥም? እንደኔ ብቻ ንግግር ብቻ ነው ብለህ እንዳትል እኮ ፐርሰን ነው፣ እግዚአብሔር ነው። ይኸውልህ ፐርሰን መሆኑ ላስረዳ። እሺ አይደለም ሌላ ቦታ ላምጣልህ። ፐርሰን ስለመሆኑ ሌላ ፐርሰን አይደለም፣ ራሱ አልማይቲ ጋር ፐርሰን ስለመሆኑ ላምጣልህ። ፐርሰን ስለመሆኑ ላምጣልህ። ፐርሰን ነው ያለው እኮ ነው። ቆይ እንደዚህ የእግዚአብሔር ቃል የተባለው ይሄ እግዚአብሔር ኢየሱስ አይደለ? ራእይ 19:13 ላይ የእግዚአብሔር ቃል በደም የተረጨ ልብስ ያለው ይሄ ክርስቶስ የእግዚአብሔር ቃል ነው ተብሏል። ስጋ ከሆነ በኋላ የእግዚአብሔር ቃል ተብሏል። ስጋ ቆይ አንዴ አዳምጠኝ። ቆይ አንዴ አስጨርሰኝ። አሁን ይሄ ስጋ ከሆነ በኋላ ነው የእግዚአብሔር ቃል የተባለው ብለኸኝ ከዛ ፊት አካል የለውም እንዳትል ኢየሱስ ምን አለ? እግዚአብሔርን አብን ያየው የለም አለ። አብን ያየው የለም ከእግዚአብሔር ከሆነ በቀር አለ። እሱ አብን አይቷል አለ። አየህ፣ ከእግዚአብሔር ጋር አብሮ ነበረ። ከእግዚአብሔር የሆነ ነው። እሱ አብን አይቷል። በአይኑ ነው ያየው አብን። ገባክ? ስለዚህ አይቼዋለሁ እያለክ በመለኮታዊ ማንነቱ ወልድ አብን አይቼዋለሁ እያለክ ፐርሰን አይደለም ብለህ ለምን ትከራከራለህ? አሁን ቃል እግዚአብሔር ነበር የሚለው ፐርሰንነቱ አንድ ነገር ላንሳለህ። እዚህ ጋር ፐርሰን ደግፊ። ለምሳሌ እዛው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም ይላል አይደል? ቁጥር 3 ላይ አዎ፣ መጽሐፍ ቅዱስ ላይ ሆነ የተባለ ፕሪፖዚሽን ከቀረበ ሆነ የተባለ ነገር በሙሉ በእግዚአብሔር ቃል ላይ ሆኖ አይደለም።
ነው። ግን ያለ አሁን ይሄ እግዚአብሔር ቃል የሆነ በንግግሩ ነገር ነው አለ መጽሐፍ ቅዱስ ላይ በንግግሩ ነው ሊልህ ብሎ ሊያመልጥህ ይፈልጋል። አሁን በንግግሩ ነው ብሎ እንዳያመልጥህ ምንም ምንድን ነው አላመልጥም። ምንም እንዳያመልጥ የማመልጥበት ነገር የለም። በቅፉ ያለ አንድ ልጁ ተረከው፣ በቅፉ ያለ አንድ ልጁ ተረከው እግዚአብሔርን ያለው ያየው የለም ካለክ አብሮት በቅፉ ነበር ከጎኑ ነበር የሚለውን በአካል መኖር አሁን ያነሳው ፖይንት ላይ እና ጥያቄው ይመለሳል። እግዚአብሔር አለ እያልከን ነው። ጎን ለጎን አዋ ሁለት እግዚአብሔር አለ፣ መንፈስ ቅዱስ ሶስተኛ እግዚአብሔር አይደለም። ኢየሱስ የተናገረውን ቃል ትቀበላለህ? ኢየሱስ የተናገረውን ቃል ትቀበላለህ? እና እየተቀብዬ ማለት ነው የሚሞግት። እሺ ማርቆስ 12:29 አንብቡ። ማርቆስ 12:29 እሺ ላምጣል። ማርቆስ ስንት ነበር? 12 ያልከኝ? 12:29 ማርቆስ 12:29 ከሉቃስ ቀጥሎ ማርቆስ ነጋሽ ወይ ነጋሽ የሚለው ስም መጽሐፍ ቅዱሳዊ ነው በእውነተኛው እስኪ ከፍት እሺ ላነብልህ ነው። ኢየሱስም መልሶ እንዲህ አለው፣ ያጠናሁት ነገር የለም። ኢየሱስም እንዲህ አለው፣ በትእዛዝ ሁሉ ፊተኛይቱ እስራኤሎች ስማ፣ ጌታ አምላክ አንድ ጌታ ነው። አንተም በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ፣ በፍጹም ኃይል ጌታ አምላክህን ውደድ የምትል ናት። ፊተኛይቱ ትእዛዝ ይቺ ናት አለ ይላል። አንተ ሁለት ቃል ብለኝ ነበረ። መጽሐፍ ደግሞ እንደዚህ ነው የምለው። ዘዳግም ምዕራፍ 6:4 እንድገምልኝ እዛው ጋር። ኦኬ ይሄኛውን እንጨርስና ወደዛ እንሄዳለን። ማርቆስ 12 ቁጥር ስንት ነበረ? 29 አሁን ይኸውልህ እዚህ ጋር ነው አሁን ብራዘር ክርስትናው ላይ በትክክል ያልተከተልከው ምለው እዚህ ጋር ነው። አንተ ደግሞ መልስን ትሰጠኛለህ። እኔ ልናገርና ይኸውልህ አምላካችን እግዚአብሔር አንድ ነው ማለት በባህሪው ነው አንድ ነው እያለ ያለው። በባህሪው ማለት አምላካዊ ስልጣን በአምላካዊ ስልጣን አንድ ነው። በአካል ሶስት ሆኖ በስልጣን አንድ ነው። በስልጣን አንድ እንዴት ሆነ ብለህ ትጠይቃለህ። በስልጣን እንዴት አንድ ሆነ ብለህ ስትጠይቅ ደግሞ የሶስቱ ስልጣን እኩል ነው። እኩል የሆነው ለምንድን ነው? አንድ አምላካዊ ልብ ነው ያላቸው። በሚስጥረ ስላሴ ትምህርት አንተ ስለማትቀበለው ነው እንጂ ቆይ አንዴ የራሴን ላስረዳና አንተ መልስ ትመልሳለህ። ተናግሬ ያቆማለሁ። አሁን ይኸውልህ አንድ የአምላክ ልብ ነው ያለው በሶስቱ አካሎች ውስጥ። በአብ ልብነት ነው የሚያስቡት። መጽሐፍ ቅዱስ ላይ ወልድ ቃል እንደሆነ ይነግርሃል። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ወልድ ቃል ነው። አሁን አንተ ያላወቅኸው አብ ልብ መሆኑን አላወቅም። አብ ልብ መሆኑን የምታውቀው በምንድን ነው? እኔ በአብ እንዳለው አብም በእኔ እንዳለ አታምኑም ምን ብሏል ጌታ። ምን ማለት ነው? እኔ በቃልነት አባቴ ውስጥ አለ፣ ወልድ አባቴ ደግሞ በልብነት በእኔ ውስጥ አለ። በእኔ የሚኖረው አብ እሱ ስራውን ይሰራል የሚል ለዚህ ነው። በሱ በወልድ ውስጥ አብ በልብነት አለ፣ ያስብበታል። አካሉ አያስፈልገውም፣ የአብ አካል አያስፈልገውም፣ ልብነቱ ግን ያስፈልገዋል። አምላካዊ ልብ ነው የአብ ልብ። ስለዚህ አብ በልብነት ወልድ ውስጥ ስላለ አምላካዊ ሐሳብን ያስባል ወልድ። ስለዚህ አምላክ ነው ምትለው ለዚህ ገባ። ባጭሩ ይሄን ነው የምልህ። ቀጥል። እንደዛ የምትል ከሆነ ደግሞ ማለት ነው አሁን አንተ አብ ልብ ነው ያልከው አሁን ይህ መጽሐፍ ቅዱሳዊ ነው። መጽሐፍ ላይ አብ ልብ ነው የሚባል ነገር የለም። ደግሞም በስራ አንድ ናቸው፣ ማንም አይበልጥም ላልከው ዮሐንስ ወንጌል ምዕራፍ 19 ላይ እኔ ከራሴ አንዲች ነገር ላደርግ አልችልም፣ እንዳየው ከአባቴ ያየውን ስራ እሰራለሁ ብሎ ክርስቶስ ኢየሱስ ተናግሯል። እኔ ለራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምና። በትክክል ዮሐንስ ወንጌል 12:47 እስከ 49 ደግሞ ስታነባው እኔ በማንም ላይ አልፈርድም ይላል ክርስቶስ ኢየሱስ። ቃሉ ራሱ በመጨረሻ ቀን ይፈርድባቸዋል፣ ቃሉ ደግሞ የኔ ሳይሆን የአባቴ ነው ብሎ ተናግረዋል። ስለዚህ አይበላለጡም፣ በስልጣን አንድ ናቸው፣ በእንትን አንድ ናቸው ያልከው እዚህ ጋር ይፈርስባል። ሁለተኛ ደግሞ ኢየሱስ ክርስቶስ ቃል ነው አልከኝ። ምንም መጽሐፍ ቅዱስ ላይ ኢየሱስ ቃል ነው የሚል የለም። ዮሐንስ ራእይ ምዕራፍ 19 ቁጥር 11 ላይ ስሙም ይላል፣ ስሙም የእግዚአብሔር ቃል ነው።
ኢሳይያስ ምዕራፍ 9 ቁጥር 6 ላይ ስሙም ድንቅ መካር ኃያል አምላክ ነው እንደተባለ እንደዛ በዛ አንግል ነው። ስሙ ነው እንጂ እሱ ቃል አይደለም። ሁለተኛ ስሙ ነው እንጂ እሱ አምላክ አይደለም። ሌላ ቦታ ላይ ደግሞ እሱ ሆሳዕና ለአርያም እያሉ ዘንባባ ሲያነጥፉለት ጊዜ በጌታ ስም የሚመጣ የተባረከ ነው እያሉት ክርስቶስ ኢየሱስ ሲያደንቁት እንመለከታለን። እሱ በጌታ ስም የመጣ የእግዚአብሔር ነብይ ነው፣ የእግዚአብሔር አገልጋይ ነው። ከዚህ መጽሐፍ የምናገረው እንደዚህ ነው። ግን ኢየሱስን በዮሐንስ ወንጌል ምዕራፍ 1 ላይ እና 14 ላይ ኢየሱስን ለማብራራት የሚሄደው ደግሞ ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያው ቃል ነበረ ሲል እግዚአብሔር ይሄን የድነትን ስራ በአዲስ ኪዳን የድነትን ስራ ለመስራት በመጀመሪያ በቃል ደረጃ ነበረ። ከዛ በኋላ ይሄ ቃል ስጋ ሆነ ማለት ትንቢት ተፈጸመ። እግዚአብሔር ተናግሮ የነበረ በነቢያቱ አፍ በአባቶች ተናግሮ በመጨረሻ ዘመን ለኛ ተገለጠ ተብሎ በዕብራውያን ምዕራፍ 1 ላይ እንደተገለጠ በልጁ ተናገረ ተብሎ እንደተገለጠ ከዛ አንጻር ነው የሚተረጎመው እንጂ እዛ ጋር ለምሳሌ ሁለት እግዚአብሔርን ለማስቀመጥ በጣም ከባድ ነው። በብሉ ይኸውልህ አሁን እሺ ይሄን መልሳ እሺም የተናገርኩትን መልስ። እሺ አብን ያየ ማንም የለም ይላል ዮሐንስ ወንጌል ምዕራፍ 6 ከቁጥር 46። አሁን የራስ የተመቸህን ብቻ ሳይሆን እንዴት ኢየሱስ አይቷል እኮ የምትጠቅሰው ሁሉንም ቃል መተርጎም መቻል አለብህ። ሁሉንም ቃል ተረጉማለህ የጌታ ቃል ነው ብለህ ካመንክ ማለት ነው። አሁን አብን ያየ ማንም የለም ከእግዚአብሔር ከሆነ በቀር እርሱ አብን አይቷል አይልም። ያው እግዚአብሔር ያየ አንድም የለም። በእግዚአብሔር እቅፍ የነበረው አንድያ ልጁ ተረከው ይላል። አየህ፣ በእግዚአብሔር እቅፍ የነበረ ማለት የተመረጠ እሱ ብቻ። እሱ ሌላ ጥቅስ ነው ብራዘር። እሱ እኮ ሌላኛው ሁለተኛ ጥቅስ ነው። ይሄ እኮ ሌላ ጥቅስ ነው። ሙርታኒ እሺ ከፋይሳን ጋር አውሩ። ትንሽ ስራ ስላለብን እመለሳለሁ። ከኔ ጋማ ዘመድ ነን እኮ አልሰማልኝ። እውነተኛ ወደ ወገርና ብለ ይኸውልህ አሁን መሰለህ የሚያዙት እነዚህ ሰዎች በአካል የለም ካሉ ዓለም ሳይፈጠር በአካል ከሌለ ዮሐንስ 6:46 ላይ እንደዚህ ይላል። ላንብበው። ለነገሩ የጻፍኩትም ቀጥታ ስለሆነ ማንበብ እችላለሁ። አብን ያየ ማንም የለም ከእግዚአብሔር ከሆነ በቀር እርሱ አብን አይቷል ነው የሚለው። አሁን ማየት የሚባለው ፐርሰን የሆነን ነገር ነው የምታየው። ገባክ? ስለዚህ እኔ አይቼዋለሁ ከእግዚአብሔር የሆንኩ ስለሆንኩኝ እኔ አይቼዋለሁ አለ አብን። ስለዚህ አይቼዋለሁ እያለቅ አላየኸው ምትል ከሆነ አንተ ባይብሉን ዝም ብለህ ለራስህ ደስ ያለህን ብቻ ትመርጠ ነው የምትቀበለው ማለት ነው።